ሰላም 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 ውዴት ቤተሰቦች እንደምን አላችሁ? የ21 ቀኑ የለውጥ ፈተናችን ዛሬም እንደቀጠለ ነው። 14ኛው ቀን ላይ ደርሰናል። የሁለተኛችን ሳምንት የመጨረሻ ቀን ጉዟችን በርትቷል፣ ቀጥሏል። ብዙ ጊዜ ስደት ላይ ያለን እህቶች ብር ለመሰብሰብ ስንል ጤናችንን እንረሳዋለን። ግን አንድ ነገር ልንገራችሁ፣ ጤናሽን ካጣሽ የለፋሽበት ብር ሁሉ ዋጋ የለውም። ዛሬ በስራ መሃል ጤናሽን የምትጠብቂባቸውን ቀላል መንገዶች እንነጋገራለን። አብራችሁን ቆዩ። አንደኛውና የመጀመሪያው የውሃ ኃይል ነው። ስራ ሲበዛባችሁ ውሃ መጠጣታችሁን አትርሱ። ውሃ አእምሯችንን ያነቃቃል፣ ቆሻሻ እንዳይሰበስብ ያደርጋል፣ ደምሽን በደንብ እንዲዘዋወር ያደርጋል። በቀን ቢያንስ 8 ብርጭቆ ውሃ መጠጣት የፈተናችን አካል ይሆናል። ሌላኛውና ሁለተኛው አረጋገጥና አቀማመጥ ነው። ቀኑን ሙሉ ቁመሽ የምትሰሪ ከሆነ ሰውነትሽ እንዳይዝል አልፎ እግርሽን ዘርጊው። ከባድ ነገር ስታነሺ በወገብሽ ሳይሆን በጉልበትሽ ተንበርክከሽ ይሁን። ወገብሽ እንዴት ከተበላሸ ስራሽን ያበላሸዋል፣ መልክም ጸጸት ይሆንብሻል ማለት ነው። ሌላኛውና ዋናው ደግሞ የምግብ ምርጫ ነው። ያገኘሽውን ዝም ብለሽ አትብይ። ለሰውነትሽ ጉልበት የሚሰጡ አትክልትና ፍራፍሬዎችን ጨምሪ። ስኳር፣ ቅባት የበዛባቸውን ምግቦች ቀነሰሽ። ጤነኛ ምግቦችን ለጤናሽ ለአእምሮሽ መሰረት ነው። ጤናችሁን በይበልጥ ጠብቁ። በተለይ ምግብ ላይኛ የመዳም ቅመሞች በጠዋት ተነስተን ወደ ስራችን እንጂ ወደ ቁርስ እንትና እናደርግም። ስለዚህ እሱ የጧት ቁርስ ምንድነው የሚባል አባባል አለ። የግጥሙ ርዕስ ያልተከፈለበት ዕዳ ጭራሽ ያልታወቀን የመዳም ቅመም ነኝ በሚል አጉል ተስፋ፣ እኔ ስደተኛ በሚል አጉል ስምና ፍራቻ የተመሰረተ ጠብና ፍጥጫ ያሸሸን ጀመረ የመኖር ጣዕሙን የስኬትን ዋንጫ። ኧረ ተው ስሙኝ፣ ስማችን ይቀየር አንበለው በርግጫ። ስንት ጊዜ ይኖራል አስሮ ያጣላናል፣ ወጥመዳችን ሆኖ አጥብቆ ይዞናል። እኔ ግን ሳስበው እንዲሁም ሳልመው የሰው ቤት ተቀጥሮ አይደል እንዴ የስኬት ማማ ላይ ወጥቶ የበረረው? ቆይ ታዲያ ምን ነካን? ምንስ አግኝቶን ነው ከመዳም ስራ በኋላ ገብተን እስክሮን ነው? ቆይ ግን ምን ሁኜ ነው ብዬ ብጠይቅ ራሴን በጣም አዘንኩበት የዘጋ ምላሴን። ሰው እንዴት ራሱን ይቀይራል? በውሸት ዓለም ውስጥ ነፍሱን ይደብቃል። ስክሮል በማድረግ ራሱን አናዶ ተበሳጭቶ ያድራል። ያልተከፈለበት ዕዳ ጭራሽ ያልታወሰን አሳለፍነው እንጂ ትካዜና እንቅልፍ እያተራመሰን፣ ሲያሻው እንባ በአይናችን እያጎረፈብን፣ ለራሳችን ሲሆን ግን ጊዜ የለኝም ነው ዘወትር ስራችን። ስጋችንን አልፈን ተጎዳች ነፍሳችን። ተው እንረዳትኝ አጭር ሰዓታችን፣ ተው ተረዷትኝ አጭር ሰዓታችሁ ተጠቀሙባትኝ። ስልካችሁ ከሆነ የምትጥሩበት እስኪ ለደቂቃ እረፍት ሰጡበት። እናንተም ረፉ ትንሽ ደቂቃ እንኳን ትንሽም አስቡ። ያልተከፈለበት ዕዳ ወጥመድ ውስጥ የገባ እኔ አይሆንልኝም በሚል የሞኝ ቃላት ተያይዘው ቀሩ ህልምና ምኞት። የትም ፍጩ ዱቄቱን አምጩ ከሆነ ነገሩ፣ በሉ እንግዲህ በርቱ ያዝ ለቀቅ አርጉት። የጊዜ ባለቤት መጥቶ እስኪረከበን። የጥፋት ትልቁ ጥፋቷ ወጥነት ማጣቷ እንዲሉ ደራሲ አባቶቿ
በጊዜ ንቁባት ከቀናት በኋላ እንዳትቆጩባት። ያልተከፈለበት ዕዳ አለብን አደራ ከሰማዩ ንጉስ ከአንድዬ ጋራ። ጥያቄ ሲጠየቅ ሁሉም በየተራ ምን ይሆን መልሳችን ያለ ተግባራችን? በሉ እንስራ ዛሬ እንዲቀል ክሳችን። ይቻለም ታልፋለች አይቀርም ቀብራችን። እለት እለት ይሁን ሁሉ ተግባራችን። ሰርተን እንለወጥ አይሁን ጥላታችን። ሌላኛውና የመጨረሻው ዛሬ ለጤናችሁ ምን አድርጋችሁ ቢያንስ ለ5 ደቂቃ ሰውነታችሁን አሳርፉ። ኮሜንት ላይ ጤናዬ ሀብቴ ነው ብላችሁ ጻፉልኝ። ይህ ስትጽፉ ለጤናችሁ ዋጋ ለመስጠት ቃል እየገባችሁ ነው። ደግሞ ነገ ደግሞ ለስኬት የሚረዱ አዳዲስ ክህሎቶችን እንዴት እንማር በሚል ርዕስ እንገናኛለን። አይዟችሁ በርቱ እንበርታ። መጨረሻው ላይ ደርሰናል። እድሜ ለስኬት።